አሁን በቀጥታ ወደ ትምህርቴ እገባለሁ። መጽሐፍ ቅዱስ የያዛችሁ ሰዎች መጽሐፋችሁን አውጡ። አንዳንድ ነጥቦችን በተቻለ መጠን በማስታወሻ እንድትይዙ ለማድረግ እሞክራለሁ። መግቢያዎቹን ባለፈው ሳምንት ተነጋግረናል። በጣም በሰፊው ነው የተነጋገርነው። ስለዚህ አሁን ወደኋላ አልመለስም። በተቻለ መጠን እያጠቃለልኩኝ ለመሄድ እሞክራለሁ። መጽሐፍ ቅዱሳችሁን አውጡ። እንግዲህ እኔ ባለፈው እንደነገርኳችሁ አሁን እንግዲህ በዚህ የምትመለከቱኝ ሰዎች ኦርቶዶክሶች ትሆናላችሁ፣ ፕሮቴስታንት ትሆናላችሁ፣ በፕሮቴስታንት ውስጥ ያላችሁ ልዩ ልዩ ክፍሎች ትሆናላችሁ፣ ካቶሊክ ልትሆኑ ትችላላችሁ፣ ሌላም ሃይማኖት ያላችሁ። እኔ አሁን የምናገረው ከመጽሐፍ ቅዱስ ላይ ያለውን እውነት ነው። ይሄ መጽሐፍ ቅዱስ የእግዚአብሔር ቃል ነው። በእግዚአብሔር መንፈስ የተጻፈ ነው። ዘመን ተሻግሮ እኛ ጋር ደርሷል። እኛ ደግሞ ይሄንን እንሰማለን፣ አንብበን እንረዳለን። በመንፈስ ቅዱስ ስለተጻፈ ይሄን መረዳት የምንችለው አሁንም በመንፈስ ቅዱስ ነው። ያለ መንፈስ ቅዱስ ይሄን መረዳት አንችልም። ስለዚህ እግዚአብሔር ይርዳን። እግዚአብሔር ይመስገን። ማስታወሻ ከያዛችሁ እቀጥላለሁ። አወጣችሁ? በጣም ጥሩ። ምዕራፍ 1 ከቁጥር 1 እስከ 7 ድረስ እናነባለን። ቁጥር 7 ድረስ ከኔ ጋር አብራችሁ አንብቡ። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ይላል። 4 ነጥብ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። እግዚአብሔር ይመስገን። በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበል። በእነርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ። በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁ ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። እግዚአብሔር ይመስገን። ዛሬ የምንችል ከሆነ እስከ ቁጥር 17 ድረስ ጠቅለል አድርገን ለማየት እንሞክራለን። ቁጥር 1 እና 2 ላይ ሐዋርያ ሊሆን የተጠራ ይላል። የኢየሱስ ክርስቶስ ባሪያ ጳውሎስ እና ጳውሎስ ከራሱ ጋር አያይዞ ስለ ማንነቱ 3 ነገሮችን ይናገራል። አንደኛ ስሙን ጳውሎስ ይላል። ጳውሎስ በመጀመሪያ ስሙን እንመልከት። ጳውሎስ ማለት በላቲን ትንሹ ማለት ነው። ባለፈው ስንነጋገር 1 ሮማዊ ዜግነት አለው ብለናል። 2 አይሁዳዊ ነው ብለናል። ፈሪሳዊ ነው ብለናል። ስለዚህ በጠርሴስ ስለተወለደና በዛ ስላደገ ስሙ ጳውሎስ የሚል የላቲን ስም አለው። ይሄ ማለት ትንሹ ማለት ነው። እንደገና ደግሞ ሳኦል የሚለው ስሙ አይሁዳዊ ስሙ ነው፣ በዕብራይስጥ ማለት ነው። ሳኦል ማለት ሰአለ ለመነ ማለት ልመና ማለት ነው። ስለዚህ ጳውሎስ ማለት ነው። አሁን የስሙ ትርጓሜ ይሄ ነው። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ይላል። አሁን ጳውሎስ ማዕረጉ ባሪያ ነው። ባሪያ ማለት የራሱ ነፃነት የሌለው፣ የራሱ ፈቃድ የሌለው፣ ለጌታው ፈቃድ የሚኖር፣ የጌታውን ሐሳብ የሚፈጽም፣ ለጌታው ንብረት የሆነ የራሱ ንብረት ያልሆነ ሰው ማለት ነው። ስለዚህ ጳውሎስ እኔ ይላል የኢየሱስ ክርስቶስ ባሪያ ነኝ ይላል። ባሪያ የጌታው ንብረት ነው። ጌታው ሊሸጠው፣ ጌታው ሊለውጠው፣ ጌታው የወደደውን ሊያደርገው ይችላል። ስለዚህ ጳውሎስ እኔ የኢየሱስ ክርስቶስ ባሪያ ነኝ ሲል የጌታዬን ፈቃድ ለማድረግ ወድጄና ፈቅጄ ራሴን ለሱ ያስገዛሁኝ፣ የራሴን ፈቃድ ሳይሆን የክርስቶስን ፈቃድ ለማድረግ
ባሪያ የሆንኩኝ ነኝ ማለቱ ነው። ባሪያ ሁለት ጌታ የለውም። ባሪያ ያለው ጌታ አንድ ነው። ጳውሎስ አገልጋይ አይደለም። አገልጋይ የሚያገለግለው መርጦ ነው። ላገለገለበት ደግሞ ዋጋ ይቀበላል። ካስፈለገው ደግሞ ካልተመቸው የሚያገለግለውን ስፍራ ለቆ ወደ ሌላ ሂዶ ተቀጥሮ መስረት ይችላል። የተሻለ ነፃነት አለው። ጳውሎስ ግን ሌላ ምርጫ የለውም። ወዶና ፈቅዶ ራሱን ለክርስቶስ ባሪያ ያደረገ የኢየሱስ ክርስቶስ ባሪያ ነው። እግዚአብሔር ይመስገን። ጳውሎስ እኔ የኢየሱስ ክርስቶስ ባሪያ ነኝ ሲል እሱ ብቻ አይደለም ባሪያ ነኝ ያለው። የእግዚአብሔር አገልጋዮች አስቀድመው በብሉይ ኪዳን የነበሩ የእግዚአብሔር ባሪያዎች ነበሩ። የራሳቸውን ፈቃድ ሳይሆን የእግዚአብሔርን ፈቃድ ለማድረግ ወደውና ፈቅደው ለእግዚአብሔር የተገዙ ሰዎች ተመልከቱ። ዘፍጥረት 26 ቁጥር 24 ላይ እግዚአብሔር አብርሃምን ባሪያዬ ብሎታል። ምክንያቱም አብርሃም የራሱን ፈቃድ ሳይሆን የእግዚአብሔርን ፈቃድ ለማድረግ ለእግዚአብሔር የተገዛ ስለነበረ እግዚአብሔር ባሪያዬ ብሎ ጠራው። እንዴት መታደል ነው ወገኖቼ! ሙሴ የእግዚአብሔር ባሪያ ተብሏል። በኢያሱ ምዕራፍ 1 ቁጥር 2 ላይ ለኢያሱ እግዚአብሔር ሲነግረው ሙሴ ከሞተ በኋላ ባሪያዬ ሙሴ ሞቷል አለው። ባሪያዬ ሙሴ ሞቷል፣ ፈቃዴን የሚያደርግ እንደ ልቤ የሚሆንልኝ ትሁት የሆነው ባሪያዬ ይለዋል። እንደዚሁም ነቢያት የእግዚአብሔር ባሪያ ተብለዋል። በአሞጽ ትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ፣ ኢሳይያስ ምዕራፍ 20 ቁጥር 3 ላይ ነቢያቱን እግዚአብሔር ለባሪያዎቹ ለነቢያቱ ሳይናገር ሚስጥሩን ሳይገልጥ ይላል፣ አንዳች አያደርግም፣ ይገልጥላቸዋል። ስለዚህ ባርነት ለእግዚአብሔር ባሪያ መሆን ክብር ነው፣ ማዕረግ ነው። የሰው ባሪያ አይደለንም፣ የእግዚአብሔር ባሪያ ነን። ለዚህ ደግሞ መጠራትና ለዚህ ደግሞ በፈቃድ ራስን ሰጥቶ የእግዚአብሔርን መንግስት ማገልገል፣ ኢየሱስ ክርስቶስን ማገልገል በባርነት ጌትነት አለ። እግዚአብሔር ይመስገን። በመገዛት ለኢየሱስ ክርስቶስ በመገዛት ስልጣን ይኖራል። በትዕቢት አይደለም፣ በትምክህት አይደለም። ራስን ዝቅ በማድረግ ለእግዚአብሔር ከፍ ማለት ይቻላል ማለት ነው። እግዚአብሔር ይመስገን። እና ይሄ እንግዲህ ባሪያ የሚለው ወዶና ፈቅዶ ማለት ነው። በዘጸአት ምዕራፍ 21 ከቁጥር 5 ከ6 ድረስ ወዶና ፈቅዶ ለሚያገለግለው ሰው ባሪያ መሆን የሚፈልግ ሰው ጆሮውን እንደሚበሳና ለዛ አገልጋይ እንደሚሆን እንዲሁ ጳውሎስ ወዶና ፈቅዶ ለእግዚአብሔር ባሪያ ሆነ። እግዚአብሔር ይመስገን። በዚህ ዘመን ማለት ነው ሰው የራሱ ጌታ መሆን በሚፈልግበት በዚህ ዘመን፣ ሰው የራሱን ነፃነት በሚፈልግበት ዘመን ወገኖቼ ጌታ ኢየሱስ ክርስቶስ ከዚህ ዓለም ባርነት ከዚያ ክፉ ዓለም ነፃ ያወጣን ለእርሱ ባሪያዎች እንድንሆን ነው። ሰው ወይ የእግዚአብሔር ባሪያ ነው ወይም ደግሞ የሰይጣን ባሪያ ነው። ሰው ለሁለት ጌቶች መገዛት አይችልም። ልንለይ ይገባናል። ስለዚህ በግሪክ ዱሎስ የሚለው ይሄ ባሪያ የጳውሎስ ማዕረጉ ነው ማለት ነው። ጳውሎስ እዚህ ላይ አሁን ፒኤችዲ ነው ያለኝ ወይም ደግሞ እንደዚህ ነው አላለም። እኔ እንደዚህ ነኝ አላለም። ሁለተኛ እዚህ ውስጥ የምትመለከተው ሐዋርያ ሊሆን የተጠራ ይላል። ሐዋርያነት ስልጣን ነው። ሐዋርያዊ ስልጣን አፖስቶሎስ የሚለው የግሪክ ቃል የተላከ ማለት ነው። የላከው ማን ነው? ኢየሱስ ክርስቶስ ነው። ስለዚህ በኢየሱስ ክርስቶስ ስልጣን፣ በኢየሱስ ክርስቶስ ስም የኢየሱስ ክርስቶስን ሥራ እንዲሰራ፣ የኢየሱስ ክርስቶስን ወንጌል እንዲሰብክ የተላከ ማለት ነው። ሐዋርያነት ስልጣን ነው። ስለዚህ ማዕረጉ ባሪያ ነው፣ ስልጣኑ ሐዋርያነት ነው። ሐዋርያነት በሰዎች የሚሰጥ ሹመት አይደለም። ሐዋርያትን መርጦ የላከው
ጌታ ኢየሱስ ክርስቶስ ነው። የመረጣቸውም የተወሰኑ ናቸው። አብረውት ከነበሩት ውስጥ ሌሎች የተላኩ አሉ፣ ግን ለሐዋርያነት የተመረጡና ሐዋርያ እንዲሆኑ ስልጣን የተሰጣቸው 12ቱን ነው። ከ12ቱ አንዱ ይሁዳ ይህንን ስልጣን ጥሎ ለገንዘብ ተገዛ። በሱ ምትክ ማትያስን መረጡ ሐዋርያቱ። ይሄም ማትያስ የተመረጠው በእግዚአብሔር ፈቃድ በኢየሱስ ክርስቶስ ፈቃድ ነው። ጳውሎስም በገላትያ መልእክት ምዕራፍ 1 ቁጥር 1 ላይ በሰው የተሾመ ሳይሆን በኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ሐዋርያነቱ በኢየሱስ ክርስቶስ የተሾምኩ ነኝ ይላል ጳውሎስ። ስለዚህ ሐዋርያነት በኢየሱስ ክርስቶስ ስልጣን የሚሰጥ ስልጣን ነው ማለት ነው። ምን ማለት ነው? ኢየሱስን ያዩ ማለት ነው። ኢየሱስን ጳውሎስ አይቶታል በሐዋርያት ሥራ ምዕራፍ 9 ላይ እኔስ ሐዋርያ አይደለሁምን? እኔስ ኢየሱስን አላየሁትምን? እኔስ ድንቅንና ተአምራትን አላደረግኩምን? በሐዋርያት እጅ የሚደረገውን ነገር አላደረግኩምን? ከሐዋርያት እንዴት አንሳለሁ? እኔ በሰው የተሾምኩ አይደለሁም። አዕማድ ከሚባሉት ከነ ዮሐንስ፣ ከነ ጴጥሮስ፣ ከነ ያዕቆብ ያነስኩ አይደለሁም። እኔ ሐዋርያ ነኝ እያለ ጳውሎስ የሚናገረው ኢየሱስ ክርስቶስ እርሱ ስለላከው ሐዋርያዊ ስልጣን ስለሰጠው ነው። ስለዚህ ምልክት አለው በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 12 ላይ እና ለአሕዛብ ሐዋርያ ተብሎ የተሾመ ነው ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ የሐዋርያነት ስልጣን ከማን የሚሰጥ ነው? ከኢየሱስ ክርስቶስ የሚሰጥ ነው። በቃልነቱ ግን ሐዋርያ ማለት የተላከ ማለት ነው። የተላከ ማለት ነው። ስለዚህ ይሄንን ቀጥለን እንመለከተዋለን። የተላኩ ሐዋርያት እንዳሉ ሁሉ ያልተላኩ ራሳቸውን ደግሞ ሐዋርያት ብለው የሾሙ ሐሰተኞች ሐዋርያት ደግሞ አሉ። በብሉይ ኪዳንም ነበሩ፣ በአዲስ ኪዳንም አሉ። በብሉይ ኪዳን በኤርምያስ ምዕራፍ 23 ቁጥር 21 ላይ እኔ ሳልካቸው እነዚህ ነቢያት ሮጡ ይላል፣ እኔም ሳልናገራቸው ትንቢት ተናገሩ፣ በምክሬ ግን ቢቆሙ ጥሩ ነበር ይላል። አልቆሙም፣ ሳልካቸው ሳልጠራቸው። ስለዚህ እነዚህ ሰዎች የእግዚአብሔርን ነገር ሊናገሩ ይችላሉ፣ ነገር ግን ከእግዚአብሔር የተላኩ ስላልሆኑ እግዚአብሔር አያውቃቸውም። በራእይ ዮሐንስ ምዕራፍ 2 ላይ እንደዚሁ እንመለከታለን። ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን ለይተህ አውቃቸዋልና ይላል። ሌላው እዚህ ጋር የምንመለከተው ሶስተኛ ነገር በነቢያቱ አፍ በቅዱሳን መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ይላል። አሁን እዚህ ጋር ተለየ የሚል ቃል እናገኛለን። መለየት፣ ይሄ መለየት ለእግዚአብሔር በኢየሱስ ክርስቶስ ቅዱሳን ሆነን በህብረት የእግዚአብሔር ልጆች የእግዚአብሔር ወገን ከመሆን የተለየ ነው። ይሄ መለየት ለተወሰነ የእግዚአብሔር አገልግሎት ሰዎች ከእግዚአብሔር ሲለያቸው ነው መለየት የሚባለው። ይሄ በግሪክ አፎሪዞ የሚል ነው። አፎሪዞ ማለት መለየት ማለት ነው በግሪክ። በአራማይክ ፋራሲ ማለት ነው መለየት፣ ሴት አፓርት መሆን ማለት ነው። ለተለየ ዓላማ መለየት፣ ለተለየ አገልግሎት መለየት ማለት ነው። ሁለት አይነት መለየት አለ። ሰዎች ራሳቸውን ይለያሉ፣ እንደገናም ደግሞ እግዚአብሔር የሚለያቸው አሉ። ይሄ አሁን ጳውሎስ ለእግዚአብሔር ወንጌል ሲለይ የለየው እግዚአብሔር ነው፣ ራሱን አይደለም የለየው። ሐዋርያው ፈሪሳዊ ነበር። ፈሪሳዊ ማለት የተለየ ማለት ነው። ፈሪሳውያን በእግዚአብሔር የተለዩ በእግዚአብሔር የተመረጡ ሳይሆኑ ራሳቸውን ለእግዚአብሔር የለዩ ናቸው። ለእግዚአብሔር ቀንተው ራሳቸውን ለእግዚአብሔር የለዩ ፈሪሳውያን ይባላሉ። ፈሪሳውያን እንደ ሌዋውያን ወይም እንደ ናታኒም ወይም እንደ ነቢያት እግዚአብሔር የለያቸው አይደሉም። በወቅቱ በነበረው መንፈሳዊ ጉስቁልና፣ መንፈሳዊ ውድቀት ምክንያት
ለሃይማኖታቸው ቀንተው ራሳቸውን ለእግዚአብሔር የለዩ ስለሆኑ ፈሪሳዊ ተብለዋል። ፋራሲስ። ጳውሎስም ተለይቶ ነበር። እኔ ፈሪሳዊ ነበርኩ ብሎ ሲል የተለየው ነበርኩ ማለቱ ነው። ምንድነው የተለየው? ራሱን ነው የለየው ፈሪሳዊ ለመሆን። አሁን ግን እግዚአብሔር ለየው። እግዚአብሔር የተመሰገነ ይሁን። ተለየው ይላል። የተለየበትን ነገር አሁን እዚህ ጋር ሲናገር ወንጌል ነው ይላል። ለወንጌል ነው የተለየውት ይላል። በሐዋርያት ሥራ ምዕራፍ 13 ቁጥር 2 ላይ መንፈስ ቅዱስ እነ ጳውሎስና እነ በርናባስ ከሌሎቹ ጋር አብረው ሲጸልዩ ምን አለ? ለጠራኋቸው አገልግሎት ለዩልኝ አለ። በመንፈስ ቅዱስ የተለየ ነው። ስለዚህ አፎሪሳቴ በማለት በሚል የግሪክ ቃል ነው። ለዩልኝ ትእዛዝ ነው። ስለዚህ ይሄ መለየት ለወንጌል የተለዩ ሰዎች ሁሉ ይለያሉ። ጢሞቴዎስም ተለይቷል። በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 6 እስከ 7 ድረስ፣ ምዕራፍ 2 ቁጥር 15 ድረስ። ስለዚህ የተለየው ጳውሎስ እግዚአብሔር የለየው በገላትያ ምዕራፍ 1 ቁጥር 15 ላይ ከእናቴ ማዕፀን ጀምሮ ምን አደረገኝ? ለየኝ ይላል። ለእግዚአብሔር አገልግሎት መለየት የብሉይ ኪዳንም ትምህርት ነው። ሌዋውያን ተለይተዋል በዘሌዋውያን ምዕራፍ 20 ቁጥር 26 ላይ። እንዲሁም ደግሞ በኩር የሆነ እስራኤላዊ ወንድ ሁሉ ለእግዚአብሔር ተለይቷል። የእግዚአብሔር መሆን ማለት ነው። እግዚአብሔር የሚያዝበት ማለት ነው። እግዚአብሔር የሚልከው ማለት ነው። እግዚአብሔር የሚጠቀምበት ሰው ማለት ነው። ስለዚህ ተለየ ይላል። እግዚአብሔር ይመስገን። እንግዲህ አሁን ወደ አራተኛው ነጥብ ላይ እንሄዳለን። እሱ ምንድነው? ሐዋርያ የሆነ የኢየሱስ ክርስቶስ ባሪያ የተለየ። ለምንድነው የተለየው? ለእግዚአብሔር ወንጌል ተለየ ይላል። ለእግዚአብሔር ወንጌል ተለየ። ይሄንም ማስታወሻ ያዙ። እንግዲህ አሁን የተነጋገርናቸውን ሐዋርያ ማለት ምን ማለት ነው፣ ባሪያ ማለት ምን ማለት ነው የሚለውን እና ማዕረጉን፣ ስልጣኑንና መለየቱን ማለት ነው። አሁን የተለየበት ምክንያት ምንድነው? ለወንጌል ነው። ወንጌል ኃይል ነው። ለወንጌል ተለየ ይላል። እግዚአብሔር ይመስገን። ትልቅ ማዕረግ ነው። ትልቅ ፕሪቪሌጅ ነው። ትልቅ ነገር ነው ለወንጌል መለየት። ለመሆኑ ይሄ የተለየለት ወንጌል ምንድን ነው? እዚሁ ላይ ይነግረናል ጳውሎስ። በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ይለናል። ለምን? በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ አሁን ከመገለጡ በፊት ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይሄ ወንጌል ማን ነው? ይህን ሲነግረን ይህም ወንጌል ይላል ቀጥሎ ስለ ወንጌል ማንነት ሲነግረን፣ ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ይሄ ወንጌል ስለማን ነው? ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው ይላል። እግዚአብሔር ይመስገን። እዚህ ላይ እንግዲህ ስለ ወንጌል በጣም በግልጽ ከሚናገሩ የመጽሐፍ ቅዱስ ክፍሎች ውስጥ ይሄ ክፍል ዋና ነው። ወንጌል ጳውሎስ የተለየለት ወንጌል ምንድን ነው? ይሄንን ማየት ያስፈልገናል። እንግዲህ ወገኖቼ አንድ ነገር ልነግራችሁ እፈልጋለሁ። በምድር ላይ ያሉ ሁሉም ሃይማኖቶች ማለት ይቻላል፣ ሁሉም ሃይማኖቶች እስልምና ሊሆን ይችላል፣ ቡድሃ ሊሆን ይችላል፣ ሌሎች ሃይማኖቶች ሁሉ ማለት ነው ወደ እግዚአብሔር መንግስት ወደ መንግስተ ሰማያት ለመግባት የተቻላቸውን ሁሉ ያደርጋሉ። የሚችሉትን ሁሉ ስርዓት ይፈጽማሉ፣ መስዋዕት ያቀርባሉ። እግዚአብሔርን ደስ ለማሰኘት እና በእግዚአብሔር ስራቸውን አይቶ ያደረጉትን ነገር አይቶ እግዚአብሔር አዝኖላቸው ወይም ደግሞ እግዚአብሔር ተደስቶ በእነሱ ስራ መንግስተ ሰማያትን እንወርሳለን ብለው ነው የሚያስቡት። ሃይማኖቶች በሙሉ የተቻላቸውን ሁሉ ያደርጋሉ። አልፎ ተርፎ ይሄንን የእነርሱን ሃይማኖት የሚቃወም ሰው ካለ እንኳ ያንን ሰው በመግደል እግዚአብሔርን ደስ ማሰኘት ይፈልጋሉ።
ስለዚህ ስለ ሃይማኖታቸው ሲሉ፣ ስለ አምላካቸው ሲሉ የአምላካችን ስም እንዲተደረገ ብለው ወይም ደግሞ ስለ እምነታቸው ሲሉ ሰዎችን በመግደል ወደ እግዚአብሔር መንግስት ወደ ገነት እንገባለን ብለው ያስባል። ስለዚህ የብዙ ሃይማኖቶች መንግስተ ሰማያትን የሚወርሱት በራሳቸው ስራና በራሳቸው ችሎታ በራሳቸው ድካም መንግስተ ሰማያት የስራቸው ዋጋ እንደሆነ አድርገው ይቆጥራሉ። ክርስትና ግን ክርስትናን ከሌሎች ሁሉ ሃይማኖቶች የተለየ የሚያደርገው ወደ እግዚአብሔር መንግስት ለመግባት በሰዎች ስራ ሳይሆን እግዚአብሔር በልጁ በኢየሱስ ክርስቶስ ሞትና ትንሣኤ በሰራው የማዳን ስራ በሞትና በትንሣኤው ማለት ነው አምነው ወደ እግዚአብሔር መንግስት እንዲገቡ በእግዚአብሔር የተሰራ ሃይማኖት ነው። እግዚአብሔር ይመስገን። በእርሱ ስራ ማለት ነው ወደ አብ ወደ እግዚአብሔር መንግስት መግባት አለንና ይላል ጳውሎስ ለኤፌሶን ሰዎች በጻፈው ምዕራፍ 2 ከቁጥር 17 እስከ 18 ድረስ። ይሄ የክርስትና መሰረታዊ ትምህርት ነው። ይሄ በኢየሱስ ክርስቶስ ስራ ወደ እግዚአብሔር መንግስት እንድንገባ ወደ ገነት እንድንገባ የእግዚአብሔርን ልጅነት እንድናገኝ የኃጢአት ስርየትን እንድናገኝ ከጨለማ ወደ ብርሃን እንድንመጣ የመንግስተ ሰማይ ወራሽ እንድንሆን የተሰራው በኢየሱስ ክርስቶስ የተሰራው ይህ ስራ የእግዚአብሔር ወንጌል ይባላል። ወንጌል ይህንን ጳውሎስ ይሄ በእግዚአብሔር የተሰራው የማዳን ስራ የምንቀበለው በእምነት እንደሆነ ይናገራል። ይሄ እግዚአብሔር ጸጋ ነው፣ በሰው ስራ ሳይሆን በእግዚአብሔር ጸጋ ወደ እግዚአብሔር መንግስት እንድንገባ ይሄ እግዚአብሔር ፈቃድ ሆነ። ይህ አዋጅ ታወጀ ማለት ነው። ይሄን አዋጅ ይሄን ወንጌል ይሄን የጸጋ ወንጌል በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል ኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗችኋል ይላል። ስለዚህ ክርስትናን ከሌሎች ሃይማኖቶች የሚለየው ወንጌል ነው። ስለዚህ ወንጌል ምንድን ነው? ይሄንን እዚህ በሮሜ መልእክት ላይ የምንመለከተው ይህም ወንጌል ይላል። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ኢየሱስ ክርስቶስ ነው ይላል። እግዚአብሔር ይመስገን። እንግዲህ እዚህ ላይ የተወሰኑ ነገሮችን እናያለን። ወንጌል ማለት ምን ማለት ነው? የቃሉ ትርጉም ወንጌል ማለት ኢዋንጌሊዮን የሚል የግሪክ ቃል ነው። ኢው ማለት መልካም ማለት ነው። አንጌሎን ማለት መልእክት ማለት ነው። ኢዋንጌሊዮን አንድ ላይ መልካም ዜና፣ መልካም መልእክት ማለት ነው። መልካም ዜና ማለት ነው። ስለዚህ ወንጌል አሁን እዚህ ጋር ምንድነው የምስራችነቱ? ወንጌል በእግዚአብሔርና በሰው መካከል በኃጢአት ምክንያት በደረሰ ጥፋት ከመጣ መጥፎ ዜና እርግማን ማለት ነው፣ ውድቀት፣ ሞት፣ የገሃነመ እሳት ፍርድ፣ ከሰይጣን ባርነት፣ ከክፉ ሐሳብ፣ ከጨለማ ስልጣን እጅ ድናችኋል ተብሎ የታወጀ የእግዚአብሔር አዋጅ ነው። ወንጌል ማለት ይሄ ነው። ምን ማለት ነው? ሰው በኃጢአቱ ምክንያት ከደረሰበት ሞት፣ ከኃጢአት ባርነት፣ ከሰይጣን አገዛዝ፣ ከሞት በኋላ ከሚጠብቀው ከሲኦልና ከገሃነመ እሳት ፍርድ መዳን ማለት ነው። ምን ማለት ነው? ከገነት ተባሮ ከሚኖርበት ከተቅበዘበዘበት ህይወት መውጣትና ከእግዚአብሔር ጋር ታርቆ ከእግዚአብሔር ጋር ህብረት አድርጎ የእግዚአብሔር ልጅ ሆኖ በመንግስተ ሰማይ ከእግዚአብሔር ጋር እንዲኖር ከእግዚአብሔር ዘንድ የታወጀ መለኮታዊ አዋጅ ነው። ወንጌል ይሄ ነው። አዋጅ ነው፣ የእግዚአብሔር አዋጅ። ስለዚህ
ወንጌል የእግዚአብሔር እንጂ የሰው አይደለም። ተመልከቱ፣ ምንድነው የሚለው? በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለተሰጠው ለእግዚአብሔር ወንጌል ይላል። ለእግዚአብሔር ወንጌል። ወንጌል የእግዚአብሔር ነው። ወንጌል የሰው አይደለም። ወንጌል የእግዚአብሔር አዋጅ ነው። ለኃጢአተኞች ለሙታን የታወጀ የነጻነት አዋጅ ነው። የእርቅ አዋጅ ነው። ይህ አዋጅ ደግሞ የተሰራው በማን ነው? በጌታችንና በአምላካችን በኢየሱስ ክርስቶስ ነው። ስለዚህ እዚህ ላይ የምንመለከታቸው የተወሰኑ ነጥቦች አሉ። ማስታወሻ የምትይዙ ሰዎች ማስታወሻ ያዙ። አሁን እዚህ ጋር ምን ይላል? በቅዱሳን መጽሐፍት በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለሰጠው ይላል። ማን ይህን ተስፋ የሰጠው? እግዚአብሔር። ለእግዚአብሔር ወንጌል እግዚአብሔር አስቀድሞ ተስፋ ሰጥቷል ማለት ነው። ይሄ ተስፋ በዘፍጥረት ምዕራፍ 3:15 ላይ ለአዳምና ለሔዋን የተሰጠ ተስፋ ነው። ይሄ ፕሮቶ ኢቫንጀሊዝም ይባላል በቴዎሎጂካል ተርም። የመጀመሪያው ወንጌል የተሰበከው ለማን ነው ማለት ነው? ለአዳም ነው። ተስፋ ነው የተሰጠው። ከሴቲቱ የሚወለደው እርሱ የእባቡን ራስ ይቀጠቅጣል፣ ደመላሽ ይሆናል ከሴቲቱ የሚወለደው ተብሎ ወደፊት ከድንግል ማርያም ተወልዶ የዲያብሎስን ሥራ በማፍረስ አዳምንና ዘሩን ወደ መንግሥተ ሰማያት ወደ ገነት የሚመልሰው ያ ኢየሱስ ክርስቶስ አስቀድሞ ለአዳም ተሰብኮለታል ማለት ነው። እግዚአብሔር ይመስገን። አዳም ይህን ተስፋ ይዞ አመነ፣ ሞተ፣ ይጠብቅ ነበር ማለት ነው። ስለዚህ ኢየሱስ ክርስቶስ የአዳም ተስፋው ነው። ወንጌል አስቀድሞ ምን ተነግሯል? ተስፋ ተሰጥቷል ለአዳም። በኋላም ለኖህ ተሰጥቷል። በኋላም ለአብርሃም ተሰጥቶታል። አብርሃምም በዘርህ አሕዛብ ሁሉ ይባረካሉ ተብሎ ተነገረው። አብርሃምም አመነ፣ ጽድቅም ሆኖ ተቆጠረለት። ምን አምኖ? ወንጌልን አምኖ። በገላትያ ምዕራፍ 3 ቁጥር 8 እስከ 10 ድረስ አብርሃምም አመነ፣ አስቀድሞ ለአብርሃም ወንጌል ተሰብኮለት ነበርና ይላል። ያም ወንጌል ኢየሱስ ክርስቶስ ነው። ወደፊት ይመጣል ተብሎ አብርሃም የጸደቀው ወደፊት ይመጣል የተባለውን ኢየሱስ ክርስቶስን አምኖ ነው። ወንጌልን አምኖ ሞተ። አብርሃምም ቀኔን ያይ ዘንድ ወደደ፣ አየም፣ ሐሴትም አደረገ ይላል። እግዚአብሔር ይመስገን። ጌታ ኢየሱስ ነው ይሄን ያለው። ቀኔን አየ አለ፣ ሐሴትም አደረገ። የት ተገናኝተው? የ2000 ዓመት ልዩነት አለ። ስለዚህ ወንጌል አስቀድሞ ተስፋ የተሰጠ ነው። ነቢያቱ የሰበኩት ነው። ይወርዳል፣ ይወለዳል፣ ሰዎችን ሁሉ ያድናል ተብሎ መሲሁ ሲጠበቅ የነበረ ነው። እግዚአብሔር ይመስገን። ስለዚህ በነቢያቱ አፍ በቅዱሳን መጽሐፍት መጽሐፍ ቅዱስ በመዝሙራት በነቢያት በሕግጋት በሙሴ በራሱ የተነገረና ተስፋ ሲደረግ የነበረ ነው። አሁን በአዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ በመወለዱ የተፈጸመ ጌታ ኢየሱስ ክርስቶስ ወደዚህ ምድር መጥቶ መወለዱና ሰው መሆኑ በመላእክት የምስራች ስትጠብቁት የነበረው ተስፋ እውን ሆኗል፣ ተወልዶላቸዋል ተብሎ ምን ሆኗል? ተሰብኳል። ይህንን በሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ እንመለከታለን። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ። ለማን? ለሰው ሁሉ፣ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ አምላክ ማለት ነው የሆነ ተወልዶላችኋልና። ለእረኞች ማለት ነው። አስቀድሞ ስለ እግዚአብሔር መንግሥት የምስራች በመጥምቁ ዮሐንስ ተሰብኳል። መጥምቁ ዮሐንስ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ እያለ ስለ ኢየሱስ ክርስቶስ ሰብኳል። ወንጌልን ሰብኳል። በመካከላችሁ አለ እያለ አስቀድሞ ወንጌል ለዮሴፍ እጮኛ ለድንግል ማርያም ተሰብኮላታል። በሉቃስ ወንጌል ምዕራፍ 1 ቁጥር 30 ጀምሮ
መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ብሎ መልአኩ ገብርኤል ለድንግል ማርያም አበሰራት። የምስራች ወንጌልን ሰበከላት። እንደ ቃልህ ይሁንልኝ አለች። እግዚአብሔር ይመስገን። ስለዚህ እንዴት ይሆንልኛል አለች። እንዴ ሰማይንና ምድርን የፈጠረ በውሃ ላይ ሰፎ የነበረ ያ የእግዚአብሔር መንፈስ ከሥላሴ አካላት አንዱ የሆነ እርሱ ወደ አንቺ ይመጣል፣ ይጸልልሽማል፣ ይጋርድሽማል። ለሰው የማይቻል ለእግዚአብሔር ይቻላል አላት። እግዚአብሔር የተመሰገነ ይሁን። ስለዚህ ወንጌል ዛሬም ለኛ ተሰብኮልናል፣ ዛሬም ለኛ ይሰበክልናል። ወንጌል ዘመን የሚገድበው አይደለም። ዛሬም አብርሃም ያመነውን፣ ዛሬም አዳም ያመነውን፣ ዛሬም ሙሴ ያመነውን፣ ዛሬም በሕግጋት በነቢያት በመጽሐፍት የተጻፈውንና በሥጋ የተገለጠውን ኢየሱስ ክርስቶስን ለኛ ወንጌል ተሰብኮልናል። ስለዚህ በእርሱ አምነን እንድንድን የእግዚአብሔር አዋጅ ታውጇል ማለት ነው። እግዚአብሔር ይመስገን። አዲስ ነገር አይደለም። ወንጌል መጤ ነገር አይደለም። አስቀድሞ የተሰበከ ነው። አሁን በሥጋ የተገለጠ ነው። እነርሱ አምነው እንደዳኑ እኛም አምነን እንድናለን። ጌታ ኢየሱስ ስራውን ፈጽሞ በአባቱ ቀኝ ተቀምጧል። ተመልሶ ይመጣል። እግዚአብሔር የተመሰገነ ይሁን። ሁለተኛ፣ አንደኛ አሁን የነገርኳችሁ ወንጌል አስቀድሞ በእግዚአብሔር ተስፋ የተሰጠ ነው። ሁለተኛ እዚሁ ላይ የሮሜ መልእክት ላይ የምንመለከተው ስለ ወንጌል በሥጋ የተገለጠ ነው። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ የዳዊት ዘር የሆነ የአብርሃም ዘር የሆነ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ ሰው የሆነ አምላክ የሆነ ስለዚህ ሁለት ባህሪ አለው ማለት ነው። አምላካዊነትና ሰዋዊነት፣ መለኮትና ሥጋ ማለት ነው። በተዋህዶ ማለት ነው። ፍጹም አምላክ ፍጹም ሰው ሆኖ የተገለጠ ነው ማለት ነው። ወንጌል ራሱ ኢየሱስ ክርስቶስ ነው። ይሄንን በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 5 ድረስ እንዲሁም ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 እንዲሁም ዕብራውያን ምዕራፍ 1 ከቁጥር 1 እስከ 3 ድረስ ማየት እንችላለን። ኢየሱስ ክርስቶስ ዓለም ሳይፈጠር በፊት በቃልነት በእግዚአብሔር ዘንድ እንደነበረ፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ እያለ ይነግረናል። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ሁሉ በእርሱ ሆነ፣ ከሆነ ሁሉ ያለ እርሱ የሆነ አንዳች ነገር የለም። በእርሱ ሕይወት ነበረች እያለ ይነናል። ያ ቃል ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ ይለናል። ስለዚህ አሁን ይሄ ወንጌል ተስፋ የተሰጠ የነበረ አሁን የተገለጠ ሲገለጥ ደግሞ አምላክ ሰው የሆነ ፍጹም አምላክ ፍጹም ሰው የሆነ ነው። ባለፈው እንደነገርኳችሁ ወንጌል ሁለት ባህሪ ያለው ብለናል። አንዱ በኢየሱስ ክርስቶስ ማንነት ላይ ብለናል። ሁለት በኢየሱስ ክርስቶስ ሥራ ላይ ብለናል። ስለዚህ ወንጌል በኢየሱስ ክርስቶስ ማንነት፣ በኢየሱስ ክርስቶስ ሕይወት፣ በኢየሱስ ክርስቶስ ትምህርት፣ በኢየሱስ ክርስቶስ ሞትና ትንሣኤ ላይ የተመሰረተ ነው ማለት ነው። ስለዚህ ምን ይለናል? ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው ይላል። ትንሣኤው ኢየሱስ የእግዚአብሔር ልጅ እንደሆነ የሚያረጋግጥ ነው። መሞቱ ደግሞ ስለኛ በደልና ኃጢአት በመስቀል ላይ እንደሞተ ያሳየናል። ይህንን ሞቶ በመነሳት የሰዎችን ኃጢአት ዋጋ የከፈለበትና በትንሣኤው የታወጀ
የእግዚአብሔር ማዳን ነው ማለት ነው። ሶስተኛ እዚህ ላይ የምትይዙት ነጥብ ሞቶ በመነሳት አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 እስከ 3 ድረስ የሰዎችን ኃጢአት ዋጋ የተከፈለበትና በትንሣኤው የታወጀ የእግዚአብሔር ማዳን ነው ማለት ነው። አምላክ ሰው የሆነበት ራሱን ባዶ ያደረገበትና የተዋረደበት የመስቀል ስራ ነው ማለት ነው። ሞትና ትንሣኤው ነው። አራተኛ ወንጌል ባለቤቱ እግዚአብሔር ነው። እዚህ ጋር እንደምንመለከተው ለእግዚአብሔር ወንጌል ተለየ ይላል። ለእግዚአብሔር ወንጌል ወንጌሉ የእግዚአብሔር ለመሆኑን ለማሳየት የሚል ይላል። ለእግዚአብሔር ወንጌል ተለየ። ወንጌል የእግዚአብሔር እንጂ የፍጡር ስራ አይደለም። ባለቤቱ እግዚአብሔር ነው። ይሄ ወንጌል በቁጥር 9 ላይ በልጁ ወንጌል በመንፈሴ የማገለግለው ይላል። ስለዚህ ይሄ ወንጌል የልጁ ወንጌል ነው። ይሄ ወንጌል የእግዚአብሔር ወንጌል ነው፣ የሰው ወንጌል አይደለም። ሰው በዚህ የወንጌል ስራ ውስጥ ያደረገው ምንም አስተዋጽኦ የለም። ምንም። እግዚአብሔርን ማንም አልመከረውም። እግዚአብሔርን ማንም አላሳሰበውም። በእግዚአብሔር ፈቃድ፣ በራሱ ፈቃድ ለሰው ካለው ፍቅር የተነሳ ሰዎችን ለማዳን አስቀድሞ ያሰበው በመጨረሻም በልጁ በኢየሱስ ክርስቶስ የፈጸመው የእግዚአብሔር ስራ ነው። ምንም አይነት ሱታፌ የሚባል ነገር የለም። ሰው በተሰራው በዚህ በወንጌል አምኖ የሚድንበት እንጂ ሰውን ለማዳን ራሱም ለመዳን ያደረገው ምንም አስተዋጽኦ የለም በወንጌል ውስጥ። እግዚአብሔር የተመሰገነ ይሁን። ስለዚህ ወንጌል የእግዚአብሔር ነው፣ በኢየሱስ ክርስቶስ ሞትና ትንሣኤ የተፈጸመ ነው። አምስተኛ እዚህ ውስጥ የምንመለከተው ወንጌል ለኃጢአተኛው ሰው በወንጌል አምኖ የሚድንበት ወይም ባለማመን የሚጠፋበት የእግዚአብሔር ስጦታ ነው። እምነት የሚድንበት፣ ባለማመን ደግሞ የሚጠፋበት የእግዚአብሔር ስራ ነው። ስለዚህ ከሰው የሚጠበቀው ምንድነው ማለት ነው? ማመን ነው። እግዚአብሔር ባወጀው አዋጅ፣ እግዚአብሔር በሰራው ስራ አሜን ብሎ አምኖ መቀበል ነው። ስለዚህ ወንጌል ስጦታ ነው። ስጦታ ነው፣ የእግዚአብሔር ስጦታ፣ ለሰው የተሰጠ የመጨረሻ ስጦታ ነው። የመጨረሻም ዕድል ነው። ወንጌል እንዲሁ ተራ ነገር አይደለም። ስድስተኛ በተጠሩ እና በዳኑ ሰዎች የሚሰበክ የእግዚአብሔር መልእክተኞች አገልግሎት ነው። ይሄ ትልቅ ኃላፊነት ነው። እግዚአብሔር በሰራው በዚህ ስራ ውስጥ ሰዎች አምነው ከዳኑ በኋላ ወንጌልን እንዲሰብኩ እግዚአብሔር አደራ የሰጠው ለሰዎች ነው። ለመላእክት ወንጌልን እንዲሰብኩ አደራ አልሰጣቸው። በእግዚአብሔር ስራ ውስጥ እንድንሳተፍ የእርሱን በጎነትና የእርሱን አዳኝነት ለሰዎች ሁሉ እንድንናገር እግዚአብሔር የወንጌል አገልግሎትን ሰዎች የሚድኑበትን እግዚአብሔር የሰራውን ይህን የታላቅ የማዳን ስራ እግዚአብሔር የሰጠው ለሰው ነው። ወንጌልን የምትሰብኩ ሰዎች ባላደራዎች ናቸው። የእናንተን ቃል ሰምተው ሰዎች ይድናሉ ወይም ይጠፋሉ። እውነተኛውን ወንጌል በትክክል ብትሰብኩ ከእግዚአብሔር ጋር አብራችሁ ትሰራላችሁ። የእግዚአብሔርን ወንጌል እግዚአብሔር የሰራውን ስራ ይሄን የማዳን ወንጌል ብትሸቃቅጡ ወገኖች አለመፈጠር አለመወለድ ይሻላል። ጳውሎስ ለዚህ ነው እኛ ከሰበክንላችሁ ወንጌል የተለየውን የሚሰብክ መልአክም ቢሆን ደግሜ ላለው የተረገመ ይሆናል፣ የተረገሙ ይሆናል። ወንጌልን በሰው ስራ የሚቀይሩ፣ ወንጌልን የሚሸቃቅጡ፣ ወንጌልን ለገንዘብ ማግኛ የሚያደርጉ፣ ወንጌልን ለጥቅም የሚያውሉ፣ ወንጌልን ለራሳቸው ክብር የሚያደርጉ። ወንጌል ለእግዚአብሔር ክብር ነው። ወንጌል ሰዎች ሰምተው የሚድኑበት ነው። ይሄን ታላቅ ወንጌል ይሄን የእግዚአብሔርን ስራ ለመላእክት ያልተሰጠውን እኛ የዳንበትን እንድንሰብክ ባላደራ ሆናችሁ ወንጌልን የምትሰብኩ የእግዚአብሔር አገልጋዮች በኢየሱስ ክርስቶስ ስም እለምናችኋለሁ፣ ንጹሑን የእግዚአብሔርን ወንጌል ስበኩ። ምክንያቱም ሰዎች ሰምተው የሚድኑበት ወይም የሚጠፉበት ነውና። እግዚአብሔር አምላካችን ይርዳን ወገኖቼ። ስለዚህ ወንጌል ይሆንልሃል ማለት አይደለም፣ ይከናወንልሃል ማለት አይደለም። ወንጌል ስለ ምድራዊ ነገር እውነት ነው። ወንጌልን ያምኑ ሰዎች በወንጌል ሲኖሩ
እንደ እግዚአብሔር ፈቃድ እንኖራለን። ግን ስነ ምግባር ወንጌል ኢየሱስ ክርስቶስ። ወንጌል ብር ታገኛለህ፣ ወንጌል ሰላም ታገኛለህ፣ ወንጌል ይከናወንልሃል አይደለም። ወንጌል አትታመምም አይደለም። ወንጌል ጌታ ኢየሱስ ክርስቶስ በሰራው የማዳን ሥራ አምናችሁ ዳኑ፣ እናንተ ኃጢአተኞች ሸክማችሁ የከበደ ወደ ኢየሱስ ክርስቶስ ኑ፣ ንስሐ ግቡ ነው። ንስሐ የሌለበት ወንጌል የለም። ወንጌልን የሰማ ሰው ንስሐ ይገባል፣ በኃጢአቱ ማለት ነው። ወንጌልን ሰምቶ ንስሐ ያልገባ፣ በኃጢአቱ ያልተጸጸተ፣ በእግዚአብሔር ፊት ራሱን ያላዋረደ እውነተኛ ወንጌልም አልተሰበከለትም፣ ልቡም አልተለወጠም ማለት ነው። ስለዚህ ወንጌል የከበረ ነገር ነው። የወንጌል ዓላማ ሰዎች በመንፈስ ቅዱስ ተቀድሰው ራሳቸውን የተወደደ መስዋዕት አድርገው ለእግዚአብሔር እንዲያቀርቡ የሚደረግ ጥሪ ነው። ሰባተኛ ማለት ነው፣ ጥሪ ነው። ኢየሱስ ክርስቶስ ሕይወቱን ለእኛ እንደሰጠን እኛም ደግሞ አምነን ሕይወታችንን ለክርስቶስ የምንሰጥበት ከእግዚአብሔር ዘንድ የቀረበ መለኮታዊ ጥሪ ነው፣ አዋጅ ነው። ስለዚህ መዳን ታላቅ ነገር ነው። ታላቅ መዳን ተብሏል። ይሄ መዳን የእግዚአብሔር ማዳን ነው። ይሄን ማዳን ደግሞ የክርስቶስን ወንጌል መናገር ታላቅ ዕድል ነው። እግዚአብሔር ይመስገን። መዳን ታላቅ ነገር ነው። ደግሞ የዳንበትን ወንጌል ደግሞ ለሚጠፋው ለዚህ ዓለም መናገር ትልቅ ዕድል ነው። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። የወንጌል መልእክት እጅግ አስቸኳይ መልእክት ነው። ያዙ ማስታወሻ፣ አስቸኳይ መልእክት ነው ወንጌል። ምክንያቱስ ሕይወት በጣም አጭር ናት። 70፣ 80፣ 90፣ 100 ይሄ በዘመናችን በጣም አጭር ነው ከወደፊቱ ዘላለማዊ ሕይወት ጋር ሲታይ። ነገ እንሙት፣ ዛሬ እንሙት፣ መቼ እንደምንሞት አናውቅም። ሞት ግን የማይቀር ነገር ነው፣ አይቀርም። እግዚአብሔር በቃ የሚልበት ጊዜ አለ። ስለዚህ በዚህ ምድር ላይ ስንኖር እና ሰዎች በኢየሱስ ክርስቶስ ለምን አታምኑም ሲባሉ ብዙ የሚያቀርቡት ምክንያት አለ። በኢየሱስ ክርስቶስ ማመን የፕሮቴስታንት የጴንጤ ጉዳይ ይመስላቸዋል፣ ጴንጤ መሆን ይመስላቸዋል። ስለዚህ እኔ ጴንጤ አልሆንም ይላሉ። አንዳንዶቹ ደግሞ አይ እኔ በኢየሱስ ክርስቶስ ብቻ አምኜ በወንጌል ብቻ አምኜ የምኖር ከሆነ ከማህበራዊ ኑሮ እገለላለሁ ይላሉ እና ማህበረ እድሬ ይላሉ። እኔ ብዙ አጋጥሞኛል። ሰው ይርቀኛል፣ ሰው ይሸሸኛል በተከበርኩበት ሀገር ይላሉ እና በዚህ ምክንያት ወንጌልን ሰምተው በክርስቶስ ለማመንና ንስሐ ለመግባት ወደኋላ ይላሉ። ከእግዚአብሔር ክብር ይልቅ የሰዎችን ክብር ስለሚወዱ ማለት ነው። እንደው የሚገርም ነው። ጌታ ኢየሱስ ስለኛ በመስቀል ላይ ሲሰቀልልንና ሲሞትልን ስለኛ አላፈረብንም። ዛሬ ግን ሰዎች በኢየሱስ ክርስቶስ እናፍራለን። በእውነት ነው የምላችሁ። ብዙ ሰዎች አጋጥሞኛል። አያውቁም አይደለም፣ ወንጌልን ሰምተዋል፣ አውቀዋል። ነገር ግን ሕይወታቸውን ለሱ ሰጥተው መኖር አይፈልጉም። አንዳንዶቹ ቀባሪ አጣለሁ ይላሉ። ለመኖር ሳይሆን ለቀብራቸው ያስባል። እና እግዚአብሔር አምላክ ወገኖቻችንን ይርዳቸው። ሰው ምን ይለኛል? በዮሐንስ ወንጌል ምዕራፍ 12 ቁጥር 42 ላይ ሰዎች ሁሉ መሪዎችም የሆኑ ሰዎች አይሁዳውያን ኢየሱስ የእግዚአብሔር ልጅ እንደሆነ እና አመኑ ይላል። አመኑ። ነገር ግን ሰዎችን ስለፈሩ ስለ እርሱ ሊመሰክሩለት አልቻሉም ይላል። ለምንድን ነው ያልቻሉት? ከእግዚአብሔር ክብር ይልቅ የሰዎችን ክብር ስለወደዱ። ትዕቢት ነው። እውነቴን ነው የምላቸው፣ ትዕቢተኝነት ነው። እና ወንጌል ከሁሉ ቅድሚያ ሊሰጠው የሚገባ ጉዳይ ነው። ይሄ እንግዲህ ለሚያምኑ ሰዎች ነው። ለሰባኪዎችም ደግሞ እድል ነው።
ዛሬ ነው መስበክ ያለብን ወንጌልን ማለት ነው። ሰዎች የሚድኑበትን እውነተኛውን ወንጌል ጌታ በአሕዛብና በነገስታት ፊት ለሚመሰክርልኝ እኔም በሰማዩ አባቴ ፊት እመሰክርለታለሁ አለ። የሚያፍርብኝ ግን እኔም በአባቴና በመላእክት ፊት አፍርበታለሁ አለ። ወገኖቼ ኢየሱስ አያሳፍርም። ወንጌል አያሳፍርም። ከሁሉ ቅድሚያ ሊሰጠው የሚገባ ነው። ለምንድን ነው ወንጌል የማያሳፍረው? ሐዋርያው ቅዱስ ጳውሎስ በዚህ በሮሜ መልእክት ምዕራፍ 1 ቁጥር 16 እና 17 ላይ ማስታወሻ ያዙ። የተወሰኑ ነጥቦችን እነግራቸዋለሁ። አሁን በወንጌል አላፍርም ብሎ ሲል ጳውሎስ ለምን በወንጌል አያፍርም? በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ይላል። ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና ይላል። እግዚአብሔር ይመስገን። በጣም ይሄ ክፍል ይቺ ሁለቷ ቁጥር አሁን ያነበብኩላችሁ የጠቅላላው የሮሜ መልእክት ዋና ኃይለ ቃል ነው። ባለፈው እንደነገርኳችሁ የዚህ የሐዋርያው ጳውሎስ ወንጌል መልእክቱ የሮሜ መልእክት ቴሲስ ስቴትመንት ነው፣ ዋና ሐሳብ ነው። በዚህ ላይ የተወሰኑ ነገሮችን እነግራችሁና ዛሬ ትምህርታችንን በዚሁ እናጠቃልላለን። ለምን በወንጌል አላፍርም አለ ጳውሎስ ሲጀምር፣ በወንጌል አላፍርም አለ። ተመልከቱ፣ የሚጽፈው ለሮማውያን ነው። ወንጌል ለሮማውያን መስበክ ማለት ስለ አንድ አይሁዳዊ ወጣት የ33 ዓመት ወጣት በወገኖቹ በአይሁዳውያን እጅ ተላልፎ ለሮም ወታደሮች ተሰጥቶ በመስቀል ላይ የሞተ ሰው እርሱ ያድናችኋል ተቀበሉ ብሎ መስበክ ነው። ወንጌል ይሄ ነው። ወንጌል ስለ ኢየሱስ ክርስቶስ ነው ብለናል። ሮማውያን አይሁዶችን ይንቋቸዋል፣ ይጸየፏቸዋል፣ እንደ መሃይም ይቆጥሯቸዋል። ያልሰለጠኑ እንደ ጽንፈኛ ሃይማኖተኛ አድርገው ይቆጥሯቸዋል፣ ይንቋቸዋል። ስለዚህ አሁን ጳውሎስ የሚሰብከው ለሮሜ ነው። ለሮሜ ሄዶ ለሰለጠኑ ሰዎች፣ ለፈላስፎች ሄዶ ሊሰብክ ነው። እነዚህ ወንጌልን የሚሰብኩ ሰዎች ደግሞ በገሊላ የነበሩ አሳ አጥማጆች፣ ቀራጮች፣ ስልጣን የሌላቸው ያልተማሩ ተራ ሰዎች ናቸው። ለነርሱ በፍልስፍናቸው ልክ መልስ መስጠት የማይችሉ ትምህርታቸው ኢየሱስ የእግዚአብሔር ልጅ እንደሆነ አስቀድሞ ተስፋ ለሰጠው ተስፋ እግዚአብሔር አንድ ልጁን ልኮ ሰው እንደሆነ አምላክ ሰው ሆኖ በመስቀል ላይ እንደሞተ እንደተነሳ ይሄንን እውነት ነው የሚናገሩት። ስለ ክርስቶስ ማንነትና ስለ መስቀሉ ነው የሚናገሩት። ስለዚህ እናንተ ሰዎች በዚህ እመኑ ነው የሚሉት። ይህንን አይነት እውነት በሰዎች ፊት መናገር እጅግ ከባድ ነው። ከባድ ነው፣ በጣም ከባድ ነው። ይሄ ሞቶ የተነሳው ኢየሱስ ክርስቶስ ስለ ኃጢአታችሁ ሞቶ ተነስቶ አርጓል፣ ተመልሶ ስለሚመጣ ከወዲሁ እንዳይፈረድባችሁ በእርሱ እመኑና የኃጢአት ስርየት ታገኛላችሁ፣ ልጅነትን ተቀበሉ የሚል ስብከት ነው የሚሰብኩት። ሌላ የላቸውም። ይሄ ጥበብ ሰማያዊ ጥበብ ነው። ስለዚህ አሁን በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 ጀምሮ እስከ 24 ድረስ ጳውሎስ ለቆሮንቶሶች ስለ ወንጌል ይናገራል። ምን ብሎ? ለአይሁድ ይሄ ማለት ነው የኢየሱስ ክርስቶስ ሞትና ትንሣኤ መነገር፣ እንደ ሰው ሆኖ አምላክ ሰው ሆኖ ሞቶ ተነስቷል፣ በእርሱ አምናችሁ ትድናላችሁ ማለት ለአይሁዳውያን ማሰናከያ ነው። እንዴት አምላክ ሰው ይሆናል ብለው ማለት ነው ተሰናከሉበት። ለአሕዛብ ደግሞ ሞኝነት ነው፣ ሞኝነት ነው። ስለዚህ ጳውሎስ በወንጌል አላፍርም ይላል። እንደዚህ አሕዛብ ቢመለከቱ አይሁዳውያንም እንዲህ ቢሉ እኔ በወንጌል አላፍርም ይላል። ለምን አያፍርም? ወገኖቼ ዛሬም ሰዎች የምታፍሩ ሰዎች ትኖራላችሁ። በሰዎች ፊት መናገር፣ ያመናችሁትን እምነት መመስከር የምታፍሩ ሰዎች ብትኖሩ ወንጌል አያሳፍርም።
ጳውሎስ የማያፍርበትን አንድ 5 ምክንያቶች እነግራቸዋለሁ። አንደኛ፣ ጳውሎስ በወንጌል የማያፍርበት ምክንያት ወንጌሉ የእግዚአብሔር እንጂ የሰው ስላልሆነ ነው። ወንጌሉ የእግዚአብሔር ነው። በሰው ጥበብ የተፈለሰፈ የሰው አዋጅ፣ የሰው ብልሃት የፈጠረው አይደለም። አምላካዊ አዋጅ ነው። ስለዚህ በወንጌል አላፍርም አለ። ለእግዚአብሔር ወንጌል ተለየ ይላል። ወንጌሉ የእግዚአብሔር ነው። ሰማያዊ አዋጅ ነው። አስቀድሞ እግዚአብሔር የወሰነው፣ ዓለም ሳይፈጠር በፊት የወሰነው የእግዚአብሔር መለኮታዊ ዕቅድ የተፈጸመበት ነው ወንጌል። ስለዚህ እግዚአብሔርን የሚፈራ እግዚአብሔርን የሚያምን ሰው በወንጌል አያፍርም። እግዚአብሔር ይመስገን። ሁለተኛ፣ ጳውሎስ የማያፍርበት ምክንያት ማለት ነው የእግዚአብሔር የማዳን ኃይሉና ጥበቡ የተገለጠበት ስለሆነ ነው። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 24 ላይ እና እዚሁ ሮሜ ምዕራፍ 1 ቁጥር 16 ላይ የእግዚአብሔር ኃይል ለማዳን ነውና ይላል። እግዚአብሔር ዓለማትን ለመፍጠር በቃሉ ሰማያትንና ምድርን ፈጥሯል። በቃሉ ኃይሉን፣ ጥበቡን፣ ክብሩን፣ ክንዱን አሳይቷል። ሰማያትና ምድር በእግዚአብሔር ቃል ተፈጠሩ። እግዚአብሔር ሰዎችን ለማዳን ኃይሉን የገለጠውና ሰውን ሁሉ ከአዳም ጀምሮ እስከ ዳግም ምጽአቱ እስከ ኢየሱስ ክርስቶስ ምጽአት ድረስ ያሉት ሰዎች ይድኑ ዘንድ እግዚአብሔር ሰዎችን ያዳነው በቃሉ ነው። ቃል ሥጋ በመሆን በመሞትና በመነሳት። ስለዚህ የእግዚአብሔር ኃይል የተገለጠበት ነው። የጨለማ ኃይላት ሴራ የፈረሰበት ነው። ሞት የተሻረበት ነው። የገነት በር የተከፈተበት ነው። ሰዎች የእግዚአብሔር ልጆች የሆኑበት ነው። ኃጢአት የተደመሰሰበት ነው። ወገኖቼ የእግዚአብሔር ኃይል የተገለጠው በወንጌል ነው። ወንጌል ያድናል። ስለዚህ ወንጌል አያሳፍርም። የሰው ጥበብ አይደለም። እግዚአብሔር ይመስገን። ሶስተኛ፣ ጳውሎስ በወንጌል አላፍርም የሚለው ሰዎች ከገሃነመ እሳት ፍርድ የሚድኑበት ሌላ መንገድ ስለሌለ ነው። ሌላ መንገድ የለም። የመዳን መንገድ ወገኖች አስተውሉ፣ የምታዳምጡኝ። ሰው የሚድንበት ሌላ መንገድ ቢኖር ኖሮ አምላክ ሰው ሆኖ አይሞትም፣ አይነሳም ነበር። ሰው ራሱን ማዳን የሚችል ቢሆን ኖሮ፣ መላእክት ሰዎችን ማዳን የሚችሉ ቢሆኑ ኖሮ፣ ሰዎች ሰዎችን ማዳን የሚችሉ ቢሆኑ ኖሮ አምላክ ሰው ሆኖ አይሞትም፣ ወንጌል አያስፈልግም ነበር። ሌላ የመዳኛ መንገድ ስለሌለ፣ ሰው ራሱን ማዳን ስላልቻለ እግዚአብሔር ሰዎች የሚድኑበትን መንገድ አዘጋጀ በወንጌል። ሌላ ከገሃነመ እሳት የምንድንበት ከፍርድ የምናመልጥበት መንገድ የለም። ሰዎች ሁሉ ይድኑ ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። ስሙም መድኃኒት ነው የተባለው። ኢየሱስ ማለት መድኃኒት ማለት ነው። ከኃጢአት የሚያድን ማለት ነው። የእግዚአብሔር መድኃኒት ማለት ነው። ስለ መዳናችን እግዚአብሔር እናመሰግናለን። ላልዳኑ ወገኖቻችን እናዝናለን። ይህን እውነት ላላወቁ ማርያም አታድንም፣ ገብርኤል አያድንም፣ ሚካኤል አያድንም፣ አርሴማም አታድንም፣ የሰው ስራም አያድንም። መዳን የሚቻለው በወንጌል ነው። ወንጌል የእግዚአብሔር ኃይል ነው። ወንጌል የእግዚአብሔር ጥበብ ነው። ስለዚህ ሰው መዳን የሚችለው በወንጌል ነው። መዳን ማለት ከገሃነመ እሳት ፍርድ መዳን ማለት ነው። መዳን ማለት የዘላለምን ሕይወት ማግኘት ማለት ነው። መዳን ማለት ከኃጢአት ተጠያቂነት ከፍርድ መዳን ማለት ነው። መዳን ማለት የእግዚአብሔርን ልጅነት ማግኘት ማለት ነው። መዳን ማለት ከእግዚአብሔር ጋር ኅብረት ማድረግ ማለት ነው። ወደ ገነት መመለስ ነው። የመንግሥተ ሰማይ ወራሽ መሆን ማለት ነው። ይሄን ያገኘነው በጌታ በኢየሱስ ክርስቶስ ነው። እግዚአብሔር ይመስገን። ፍጡርን አድኑኝ ብሎ ወደ ፍጡር መጸለይ ነው የሚያሳፍረው። የተቀረጸ ምስል ይዞ ለተቀረጸ ምስል ይሄ እግዚአብሔር ነው ብሎ መስገድ ነው የሚያሳፍረው። የሚያሳፍረውን ነገር ትተናል። በእውነት እንደዚህ ዓለም ፈቃድ መመላለስ ያለ ክርስቶስ መሆን ነው የሚያሳፍረው። ያለ ክርስቶስ መሆን ማለት ሞት ነው።
ይሄ ነው ወንጌል። እንግዲህ ስለዚህ አናፍርም፣ የዳንበት ስለሆነ አናፍርም። እግዚአብሔር ይመስገን ከእግዚአብሔር ጋር የምንሰራ ስለሆነ። አራተኛ እዚህ ውስጥ ሌላው የምንመለከተው ወንጌል የፍቅር መልእክት ነው። ይሄ ማለት ወንጌል አላፍርም ብሎ ዝም ብሎ መናገር አይደለም። ኃላፊነት አለ፣ ተጠያቂነት አለ። ስለዚህ ወንጌል የፍቅር መልእክት ነው። ወንጌል የሚሰበከው በፍቅር ነው። እግዚአብሔር ፍቅር ነው። ወንጌልን የምንናገረው ከፍቅር ተነስተን ነው። ለሰዎች ከማዘን ተነስተን ነው። ያለ ፍቅር የሚደረግ ወንጌል የለም፣ ወንጌል አይደለም። እግዚአብሔር ለጠላቶቹ ለኛ ሞቶልናል። ይሄንን ነው የምንናገረው። ወንጌል ክርስቶስ ስለኛ ሞቷል፣ ስለ ኃጢአተኞች ብለን። ስለዚህ እኛ ለወገኖቻችን ለሚጠፉ ወገኖቻችን ልናዝንላቸው፣ ልንወዳቸው፣ ልንሸከማቸው፣ ልንጸልይላቸው በፍቅር ይህንን የእግዚአብሔርን ወንጌል ልንነግራቸው ይገባል። በእውነት ነው የምላችሁ። ወንጌል እንጀራ መብያ አይደለም። ወንጌል የክብር ለራስ ክብር ለራስ ዝና የሚደረግ አገልግሎት አይደለም። የገንዘብ ማግኛ አይደለም። ወንጌል የህይወት ጉዳይ ነው። የፍቅር ጉዳይ ነው። ያለ ፍቅር ወንጌል አይሰበክም። በሐዘን ነው። በሌላ ጊዜ እንመለከተዋለን። ሮሜ ምዕራፍ 9 ላይ ጳውሎስ ስለ ወገኖቼ እያለ ያዝናል፣ ያለቅሳል፣ ይጨነቃል ስለ ጠላቶቹ ስለ አይሁድ። ስለዚህ በፍቅር የሚደረግ ነው አገልግሎቱ፣ የወንጌል አገልግሎት። ፍቅር መነሻ ያልሆነ ወንጌል አይደለም። እግዚአብሔር ስለወደደን እኛም የእግዚአብሔር ልጆች ስለሆንን ወገኖቻችንን እንወዳለን። ስለምንወዳቸው ወንጌልን እንሰብክላቸዋለን። ወገኖቻችንን ስለምንወድ፣ ቤተሰቦቻችንን፣ እናት፣ አባት፣ እህት፣ ወንድሞቻችንን ስለምንወድ፣ ከዛም አልፈን ጠላቶቻችንን ስለምንወድ ወንጌልን እንነግራቸዋለን። እግዚአብሔር የተመሰገነ ይሁን። ስለዚህ በሚቀጥለው መርሃ ግብራችን ላይ ከዚህ የሚቀጥለውን ስለ ወንጌል በመግቢያው ላይ ትንሽ ከተናገርኩ በኋላ ወደሚቀጥለው እንሄዳለን። በዚሁ እንቀጥላለን። የእግዚአብሔር አምላካችን ስም የተመሰገነ ይሁን። ክብርና ምስጋና ለእግዚአብሔር ይሁን።